ሀይ ቤተሰብ እንዴት ናችሁ? ዛሬ ደግሞ ምንድነው ኤሌክትሪክ ለመዘርጋት እንዴት ከምን መጀመር የሚለውን ባለፈው የተወሰነ ለማየት ሞክረነው ነበር። ዛሬ ደግሞ ምንድነው ወረቀቱን እያነበብን እንዴት ኤሌክትሪካችንን መሳብ እንደምንችል ነው የምናየው። እሱ ምንድነው እዚህ ጋር ምን አለን? ኤምዲቢ አለን፣ ኤስዲቢ አለን። ምንድነው ሜን ዲስትሪቢዩሽን ቦርድ እና ሳብ ዲስትሪቢዩሽን ቦርድ አለ። ሁሌም ቢሆን ስራ የምንጀምረው ከዚህ ነው ብያለሁኝና ከዚህ ቀጥታ ምንድነው ወደ ቁጥር ነው የምንሄደው። ምክንያቱም ከዚህ አንዳንድ ዲዛይኖች ከዚህ ቀጥታ ወደ ቤቶች መስመሮች ይዘረጋሉ ወይም ድሮይንጋችን ይሳላል። ግን ያ ምንድነው ድሮይንግ ብዙ ጊዜ ያው ውበቱን ስለሚያጠፋው ቁጥር ነው የሚጀምረው። ከምን እንሄዳለን? ከአንድ ቁጥር እንሄዳለን። ከዚህ ተነስተን ቀጥታ አንድ ቁጥር ማለት ነው። ምንድነው ገመድ ስንስብ ከአንድ ቁጥር ቀጥታ ቦርድ ይመጣል ማለት ነው። እዚህ ሁሌም ቢሆን ይሄን ያው በውስጥ አዋቂነት አለ ማለት ነው። እና ምንድነው አንድ ቁጥር ላይ እንጀምርና አንድ ቁጥር ላይ ወዴት ይሄዳል የሚለውን ነው የምናየው። ምንድነው አንድ ቁጥር ትልቅ አምፖል አለ። ምንድነው ክላሱ የሚለው ሊቪንግ ኤሪያ ነው። እና ሊቪንግ ኤሪያ ላይ ምን አለን? ስዊቾች አሉ። ቶይ ስዊች አለ። አንድ ደግሞ ምን አለው? በዚህ ቶይ ስዊች አለ። ሁለተኛ ኮርነር ላይት ወይም እንደ ስፖት ላይት ናቸው። ስፖት ላይት 1 2 አለ፣ 3 እዚህ ጋር 4 አለ። ምንድነው ቀጥታ ከሳብ ዲስትሪቢዩሽን እንወጣለን። እዚህኛው ላይ ፓወር እናስገባለን። ፓወር ካስገባን በኋላ ምንድነው ወደ ቶይ ስዊቻችን ወደ ሁለት ቦታ ስዊቾች አሉ። ከዛ ስፖቶች አሉ። ወደ ስፖቶች ገመድ እንስባለን ማለት ነው። ያው ሲምቦሎችን ባለፈው ምንድነው ማወቅ አለብን በስርዓት ያልኩት። እቻው ምሳሌ የቶይ ስዊች ሲምቦል ናት። ምንድነው ወደ 3 ገመድ ወደዛኛው 3 ገመድ ሁለት ቦታ ነው የሚበራ የሚጠፋ ማለት ነው። ከዛ ምንድነው ይሄን ልክ እንደጨረስ ፓወር ወዴት ነው የሚሄደው? ፓወር ምሳሌ እዚህ ተነሳን አይደለ? ወዴት ነው የሚሄደው የሚለውን እናየዋለን። ይኸው እዚህ ጋር መጣ፣ ስፖቷ ላይቷ ላይ መጣ። እዚህ ጋር ከዚህ ተነስቶ ወዴት ነው የሚሄደው? ቀጥታ የት መጣ? እዚህኛው ላይ ምንድነው የኛው ክላስ ወደ ኮሪዶር እንመጣለን እዚህ ጋር ማለት ነው። ልክ እዚህ ከመጣ ምንድነው አሁንም ቢሆን ሁሌም ቢሆን ላምፕ ስናይ ምን አለ? ስዊች የት ላይ እንዳለ ማየት ያስፈልጋል ማለት ነው። እና እዚህኛው ላይ ቶይ ስዊች አለ ማለት ነው። ቶይ ስዊች አለን፣ የኮሪዶር ላይታችን አለ። እንሄድና ይሄ ቶይ ስዊች አለ፣ በዚህ ይበራል፣ እዚህ ጋርም ይበራል ማለት ነውና እነዚህ ላይት እቺ ላይት አለ። እንደዚህ እናደርግና ስዊቻችን እንሰራለን ማለት ነውና ሲምቦላቸውና ላይታቸውን ከዛ ደግሞ ፓወር ወዴት ነው የሚሄደውን የሚለውን ቀጥታ ድሮይንጉን እያየን ገመድ እንስባለን ነው። ምሳሌ እዚህ ኮሪዶር ድረስ ስዊቹ እዚህ ጋር አለቀ። ከዛ ምን አለ? ሌላ ስዊች አለው። የዚህኛው ላይት እዚህ መጣ። እዚህ ጋር ቶይ ስዊች አለው ማለት ነው። የነዚህ ላይት ነው። ከዛ ምንድነው አሁንም እዚህ ልክ መጨረሻው ላይ ስንደርስ ፓወሩ አሁንስ ቢሆን ወዴት ነው የሚሄደው? ፓወሩ አሁን ወዴት መጣ? ወደ ኦፊስ እዚህ ጋር መጣ። ምናለች እቺ ሲንግል ስዊች አንድ ቁጥር አሁን ምንድነው እዚህ ጋር መጣ እዚህ ጋር አለቀች ማለት ነው። ስለዚህ ከዚህ በኋላ ፓወር መስጠት የለብንም ማለት ነው። ምክንያቱም ያው ድሮይንጉን እያየን ስለሆነ የምንሰራው። ቀጣይ ምንድነው የምንሄደው? ወደ ሁለት ቁጥር ፍለጋ ምን ኖርማል ድሮይንግ ነው የምናየው። ሁለት ቁጥር እዚህ አሁን ዳይኒንግ ኤሪያ ይላል። ሁለት ቁጥር አለ። አሁንም ፓወሩን እንከተልና ልክ ላይቱ እንደዚህ ያደርግን እንዘረጋለን ማለት ነው። ሌላው ምንድነው እዚህ ላይ ሶኬቶች። እንግዲህ ሶኬቶች ምንድነው እንደ ላይት የራሳቸው መስመር አላቸው። ምሳሌ እዚህ አንድ ሶኬት አለ። ይሄ ምሳሌ ምንድነው ኪችን ነው። አንድ ሶኬት እዚህ አለ፣ እኛው ጋር አለ። ምንድነው እርስ በርስ ላይ ያያዙ ይችላሉ። ምክንያቱም ኪችን ምሳሌ ኦቭን ይኖራል፣ ስቶቭ አለ፣ ምጣድ ሊኖር ይችላል እና የተለያየ ነገር ስለሚሆን ምሳሌ 6 ቁጥር አሁን እዚህ ለብቻው አንድ ፓወር ከሳብ ዲስትሪቢዩሽን ቦርድ እዚህ አንድ ፓወር ነው ለብቻው የሚሄደው ማለት ነው። እና ሌላ ቦታ ደግሞ አንድ ሶኬት ብናይ ምሳሌ እዚህ 4 ቁጥር ዳይኒንግ ኤሪያ ላይ ምን አለ? 4 ቁጥር መጣና ልክ ይሄ ከሳብ 4 ቁጥር መጣለን። ከ4 ቁጥር ተከትለን እንሄዳለን። አንድ ሶኬት አለን፣ ሌላ ሶኬት፣ 2 ሶኬት፣ 3 ሶኬት፣ ከዛ ምን አለን? 4 ሶኬት። እዚህ ጋር አራተኛው ሶኬት ላይ ምንድነው ፓወሩ ያልቃል ማለት ነውና ድሮይንጋችን እንደዚህ ያደረግን እያነበብ ኤሌክትሪክ እንስባለን ማለት ነው። ቴንክ ዩ